ወራህመቱላሂ ወበረካቱ። ውድ የሀገሬ ልጆች እንዴት ዋላችሁ? እንዴት አረፈዳችሁ? እስኪ ዛሬ ለራት ቀለል ያለ ሾርባ የቱርክ ሾርባ እንስራ ማለት ነው። እዚህ ጋር የተቀቀለ ዱቤ፣ ሀገራችን ላይ ዱቤ ነው አይደለም? ሽምብራ ማለት ነው። ተቀቀለ በረዶ ላይ ያረኩት ማለት ነው። እኛ ጋር ተቀቅሎ በረዶ ላይ ይቀመጣል። እኔ እንፈልጋለን ሁሌ አንዳንድ ነገር ስንሰራ ማለት ነው። እዚህ ጋር ደግሞ ናና አንድ የታሰረ ናና አጥቤ አዘጋጅቼዋለሁ። እዚህ ጋር ደግሞ ሁለት የታሰረ ከዝብራ ማለት ነው አጥቤ አዘጋጅቻለሁ ከትፋቸው ማለት ነው። እዚህ ጋር ደግሞ አንድ እንቁላል አለኝ። እዚህ ጋር ደግሞ አይሽ መስሪ አንድ ማንኪያ፣ እዚህ ጋር ደግሞ ፍኖ ዱቄት አንድ ማንኪያ እና እዚህ ጋር ደግሞ ድስጤን ንጹህና ማማሲያ ያስቀምጫለሁ ማለት ነው። አሁን ደግሞ ክዝብራዬና ናናዬ ከትፌ ልመለስ እና ደግሞ ያው ሮብ ማለት ነው። ሮብ ግማሽ ነው ያለው። ስንሰራ ደግሞ አሳያችኋለሁ። ስሙ ደግሞ ዶጋ ይባላል። የቱርክ ሾርባ ነው። ያው እንግዳ ሲመጣ ይሰራል፣ ይወዱታል ማለት ነው። ብዙ አይነት ሾርባ አላቸው፣ ግን ይሄ እንግዳ ሲመጣ ይሰራል። በዚህ መልክ ከተፍኩት የክዝብራዬ ነው። እዚህ ጋር ደግሞ ናና ነው ማለት ነው የከተፍኩት እና አብረን እስኪ እንትን እንበላቸው እንቀላቅል። አንድ ሙሉ ሮብ ነበር ያው ለምሳ የተቀነሰበት ነው ማለት ነው። አሁን ያው ሮብ ጨምራለሁ እዚህ ጋር ደግሞ ያዘጋጀሁት ፉኖ ዱቄቴ አንድ ማንኪያ ፉኖ ዱቄቱ እዚህ ያደርጋለሁ። የተነፋ ነው ሁለቱ ማለት ነው። ይሄም ሩዝ መስሪ ታጥቦ የሚቀመጠው እኛ ጋር ያው እዚህ ጋር አድርጌያለሁ። አሁን ምን አደርጋለሁ መሰላችሁ? አንዱ እንቁላል ሰብሬ አደርገዋለሁ ማለት ነው። ብስሚላ እንዳይገባብኝ እዚህ ላይ ማለት ነው። እንዳይመጡብኝ የፈራሁ እኮ ነው። ዝብላ እና ቤተሰብ አሁን ሮብ የገለበጥኩበት እቃ ነው። እዚህ ግማሹ አምጥቼ አንድ ላይ ቀላቅላለሁ ማለት ነው። እነዚህ ክዝብራ አሁንም ደግሞ ዱቤው እና ናናው ደግሞ ከደረሰ በኋላ መጨረሻ ላይ ነው የሚደረገው ማለት ነው። ይሄ አሁን አንድ ላይ ላማስለም ነው። ይሄ አሁን እስኪ ብቻ ሰዎቹ እንዳይመጡ ዱአ አድርጉ፣ እንዳይመጡብኝ ማለት ነው። ዛሬ እንግዳ አለ፣ እንዳይጓጉት አንድ ላይ ታማስሉታላችሁ። ስጋችሁን ደግሞ አስተውቱን ሲፈላ ድረስ ማለት ነው። አንድ እንቁላል፣ አንድ ማንኪያ ዱቄት፣ አንድ መስሪ ማንኪያ ሩዝ ማለት ነው። እያማሰልኩ ውሃ እጨምራለሁ ማለት ነው። ቤተሰብ ከጣደም በኋላ እጅ አይለቀቅም፣ ያው ይጓጉላል ማለት አሁን አልጋችሁት ውስጥ ሆኖ ነው የማማስለው። ውሃውን አልጨምርም፣ ውሃ እጨምራለሁ ገና ማለት እዚህ ላይ ውሃ ጨምሬ ጥደዋለሁ። ብስሚላ እጃችሁ አትለቁትም፣ ጋዙ ላይ እንዳይጓጉል ማለት ነው። ይተጣጠፋል። አሁን እጥደዋለሁ ማለት ነው። ቤተሰብ ያው ጋዙ ላይ እጥደዋለሁ። መልካም ምሽት ይሁንላችሁ። አሁን